በነገራችን ላይ የብርቱካን ጉዳይ ብዙ ኦሮሞዎችን አማርኛ አናግሯል። ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን ደምቢዶሎ ዩኒቨርሲቲ ሳይጠራ እኔ ተማሪ አይደለችም የሚፈጥረው አጀንዳ በሙሉ መልሶ የሚበላው ነው። ስለዚህ የኦሮሞማ አጀንዳ ማለት ተንጋሎ ይተፋል፣ የተፋው ምራቅ መልሶ በአፉ ይገባል። የት ነው ያገቷቸው? ሰላሌ ላይ ያገቷቸው። የአንድነት ዘመቻው ያመጣውን ማድቀቅ ያመጣውን ዱላ ያንን ለማስቀረትና ያ ዜና እንዳይወራ ለማድረግ ስሜት ቀስቃሽ ኮርኳሪ የሆኑ ጉዳዮች ተለይቶ በመውጣት በማህበራዊ ሚዲያ ላይ የሚደረጉ ጉዳዮች ምን ያህል ያልተገባ መረጃን ለማህበረሰቡ በማቀበል አላስፈላጊ የሆኑ ማህበራዊ ችግሮች እንዲፈጠሩ ያደረገበት ሁኔታ እንዳለ መመልከት ችለናል። በቅርቡ በኢቢኤስ በቀረበው ታሪኩን ሁላችሁም ሰምታችሁታል። እንግዲህ ልብ በሚነካ መንገድ ድርሰት በደንብ ተደርጎ ተሰርቶ ላልተገባ የፖለቲካ ትርፍ ለማግኘት ጥቅም ለማግኘት ተደርጎ የቀረበበት ሁኔታ በእጅጉ የምናወግዘው መሆንም የማይገባው ኢሰብአዊ የሆነም ድርጊት ነው ብለን ነው። አንዳንዶቹ እኔ ድሮም ቢሆን እዚህ ውስጥ አልነበርኩም አውቀዋለሁ ምናምን ከዚህ ወጥቼ የጉድ ኤግዛምፕል ለዚህ መሰረት ሚዲያ ነው መጥቀስ ያለብኝ። ስለምጠቅስ መሰረት ሚዲያ አንዳንዴ ክብርን ብትጠብቅ ጥሩ ይመስለኛል። የሰራኸው ጥፋት አለ፣ ጥፋት ትክክል በቃ ትቻለው ለቀጥል። ግን ሌላ ህዝባዊ እውነት ለመፍጠር እኔ የለውበትም ድራማ ነው ምናምን መጀመሪያ የጻፍከው ምንድን ነው? እኔ ነኝ እንደዚህ አይነት ነገር ምናምን የሰራው ያለ ስለደረሰብኝ የደረሰበት ነገር እንትን ላይ ኢቢኤስ ላይ ሊደርስ ነው ብላ አይደል የጻፍከው? የሌለህበት አስመስለህ እዚህ እንትን ውስጥ ህዝባዊ እውነት መፍጠር ውስጥ ራስን አስወጥተህ አንዳንዴ ይታወቅብሃል። ይሄ ፋኖ ላይ የሰራው ስራ አለ እስክንድር ላይ እና አንዳንዴ ክብር መጠበቅ ጥሩ ነው። በዚህ ልክ መነገር ያለባቸው ሰዎች ናቸው። ገለልተኛ ነኝ እኔ ድራማ ምናምን መጀመሪያ ተጨማልቀህበት የለን ተጨማልቀህበት ስታበቃ ነገሮች እንትን ሲሉ የመንግስት ድራማ እዚህ ውስጥ የለውም ምናምን እኔ ማለት የጋዜጠኝነት ጥግ ነኝ